ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ማስክና ለ15 ቀን የሚቆይ ፍሪጅ ውስጥ አድርጋችሁ ቆዳችሁን እየቀባችሁ ከዛ ቅባት ከላይ አድርጋችሁ ከዛ መጎንጎን የማትታጠቡት የፀጉር ማሳደጊያም ነው የምሰራላችሁ በአንድ ቪዲዮ ሁለት ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉት። በተለይ ፀጉሬ እየረገፈ ነው፣ በጣም ትንሽ ነው። እንዲበዛላችሁ የምትፈልጉ ፀጉራችሁ ውፍር እንዲል ቶሎ እንዲያድግላችሁ የምትፈልጉ እየፋፋ፣ ስለዚህ ቪዲዮውን ተከታተሉ እስከ መጨረሻው ማለት ነው። ለምን ሁሉንም ነገር ካልተከታተላችሁ ጫፍ ከሆነ የምትይዙት ላትረዱኝ ትችላላችሁ። ስለዚህ በተለይ እንዲበዛላችሁ ፀጉራችሁ ውፍር እንዲል ጥቁር እንዲሆን የምትፈልጉ ልጆች በጣም የሚገርም ቪዲዮ ነው ይዤላችሁ የመጣሁት። በጣም በተደጋጋሚ እምቀባትን እኔ እምቀባውን ነው በደንብ ይዤላችሁ የመጣሁት። በጣም አሪፍ ነው። ተከታተሉ ቪዲዮውን። ስለዚህ እዚህ ጋር እንግዲህ እንደምታዩት በጣም ምርጥ የሆኑ ግብአቶች ናቸው ያሉት። ሁሉንም ታቋቸዋላችሁ። ሮዝመሪ ብቻውን ፀጉር የሚያበዛ ከሽበት የምትገላገሉበት እና ፀጉርሽ ከመርገፉን የሚያስቆም ነጭ ሽንኩርት በራሱ ትልቅ ጥቅም ያለው ብቻውን እንኳን ራሱ ግንባርሽን ብትፈቀፍቂው ቅንድብሽን ብትፈገፍጊው ሁል ጊዜ ፀጉርሽ አይላሽሽ በጣም ነው የሚያድገው። እዚህ ጋር ደግሞ ሩዝ ለፊት ብትሉ ለምን ብትሉ ኮሪያዎች ኢጂያዎች በጣም ፕሮሞት የሚያደርጉለት በጣም አሪፍ ነው። ጥቁር አዝሙድ በጣም ብዙ ጠቀሜታ ያለው ውሃው ብትሉ ማስኩ ብትሉ ቅባቱ ብትሉ ሁሉም ነገር። ትንሽ ጉፋን ይዞኛል እንግዲህ ይቅርታ ለድምጼ። ነጭ ሽንኩርት ይሄ የቀይ ሽንኩርት ልጣጭ የማይጠቅም ነው የሚመስላችሁ። በስማ ፀጉርሽ ስስ ከሆነ ተጠቀሙ ይሄንን። ማስክ ውስጥም ውሃ የማሳደጊያ ውሃ ውስጥም ክተቹ። በቃ ሁሉም ቦታ ክተቹ፣ ለውጡን ታዩዋለሽ። ነጭ ሽንኩርት፣ ቅርንፉድ፣ ጥቁር አዝሙድ እና ሮዝመሪ፣ ሩዝ፣ የቀይ ሽንኩርት ልጣጭ። ዋው! በጣም በፍጥነት ፀጉራችሁ ላይ ለውጥ የምታዩበትን ውህድ ነው ይዤላችሁ የመጣሁት። በትክክል እኔ እንደምሰራው ስሩት። እዚህ ጋር 2 ጊዜ አጥቤ ነው ያመጣሁት። 2 ጊዜ በተለይ የቀይ ሽንኩርት ልጣጩ ያው አፈር ስለሚኖረው በደንብ አጥቤ ነው ያመጣሁት። 2 ጊዜ አጥቤ ነው ያመጣሁት። ስለዚህ እዚህ ጋር 1 ሊትር ጨመርኩበት። ለምን ለማስክ መስሪያችን መቀነሳለሁ። ውሃውንም ስለማስቀምጥ 1 ሊትር አረኩበት። ስለዚህ እሳት ላይ ጣድኩት። መንተክተክ ከጀመረ ከ10 ደቂቃ በኋላ 10 ደቂቃ ብቻ ነው ያንተከተኩት። ይሄ ውፍረቱ እንዴት አባቱ እንደሚያምር፣ ሽታው ደግሞ የቅርንፉዱ የሽንኩርቱን አጥፍቶታል። ሽንኩርትም መኖሩ አያስታውቅም። ሽንኩርት ጥቅሙን እያወቃችሁ ሽንኩርት መጠቀም ላቃታችሁ በቃ ይሄው እንጂ ጥቅሙን ታውቁታላችሁ ሁላችሁም። ስለዚህ ምርጥ የፀጉር ማሳደጊያ ነው ይዤላችሁ የመጣሁት። በደንብ ተጠቀሙ፣ አትለፉት። ላንቺም ለልጅሽም ከ1 አመት ጀምሮ ይሆናል። ስለዚህ በቃ 10 ደቂቃ ነው ያንተከተኩት። የሚገራርም ግብአት ነው ያለው። ቅርንፉድም ታውቃላችሁ ለፀጉር ብቻውን እንኳን የሚሰጠው ጥቅም ታውቃላችሁ። ለፀጉር መርገፍ፣ ለፀጉር መሳሳት፣ ለፀጉር ፎሮፎር ለሚያሳክካችሁ ፀጉርሽ ለመብዛት እንዲፈልግ፣ ፀጉርሽ ቶሎ ማደግ፣ ፀጉርሽ እንዲበዛ ለምትፈልጊ፣ የልጅሽ ፀጉር ቶሎ ቅይር እንዲል ለምትፈልጊ እናት ተጠቀሚ ይሄንን። ላንቺም ለልጅሽም። ይሄው እዚህ ጋር ቀዝቀዝ ብሎ ነው እንግዲህ አቀዝቀዥው ነው ትንሽ ሊሰባቱ እንደሚያምር። ከዛ እናጠለዋለን በማጥለያ በጨርቅ ሳይሆን ኖርማል ማጥለያ እናጠለውና ለዛሬ ማስካችንን እንቀንሳለን። ግማሹን ደግሞ እንደነገርኳችሁ አስቀምጠን ፍሪጅ ውስጥ አድርገን ለ15 ቀን ቆዳችን እየረጨን ይው እንደዚህ አድርጌ ነው ያስቀመጥኩት። ፍሪጅ ውስጥ አስቀምጧል። ይሄን አሁን እንደዚህ ከዛሬ ከቀባዋት በኋላ ነገ ከነገ ወዲያ ደግሞ ቆዳዋን ይሄን እየረጨሁ እያበጠርኩኝ ቅባት እየቀባዋት በቃ ማሳጅ እያረኩኝ ማጠብ የለም እሰራታለሁ ፀጉሯን። ከቻልኩ በየቀኑ ካልቻልኩ ደግሞ በ2 ቀን በ3 ቀን እያረኩኝ ቆዳዋን እንትን እያልኩኝ እንትን እላለሁ ማለት ነው። ይሄ ውሃውን ከላይ ማሳያችሁን ቪዲዮ ፍሪጅ ውስጥ ነው ያስቀመጥኩት ይሄንን ማለት ነው። ለዛ ነው 2 ነገር ነው ማሳያችሁ ያልኩት። ይሄ ውሃ ፀጉር እንዴት በቶሎ እንደሚያሳድግ
አታምኑም ጸጉር እንዴት እንደሚያበዛ። 2 ማንኪያ እያደረኩ ይመስላችኋል፣ ግን ትንሽ ነው፣ ብዙም አልሞላሁትም። ስለዚህ 1 ማንኪያ ተጠቀሙ። ይሄ የበቆሎ ዱቄት በጣም ነው የሚወፍረው፣ በጣም ማለት ነውና ትንሹ ይበቃችኋል። ይሄ ትንሽ ነው ማረገው፣ ብዙ ያረኩ እንዳይመስላችሁ። እና በተለይ ለአንድ ሰው ከሆነ 1 ማንኪያ ይበቃል። 1 ማንኪያ ከቀጠነ ብታጨምሩ ይሻላል፣ ከዛ በኋላ እንትን ከምትሉ ማለት ነው። ስለዚህ እዚህ ጋር አዋሃድኩትና ከእንደገና እሳት ላይ ጥደዋለሁ። እንደዚህ አንተከትከዋለሁ ለ10 ደቂቃ ማለት ነው በደንብ። እና እዚህ ጋር ቅጥነቱን እያያችሁ ነው። በኋላ ይወፍራል ሲቀዘቅዝ። የበቆሎ ዱቄት ባህሪው ነው ይወፍራል። ስለዚህ እንደዚህ ቀጠን ብሎ ይሻላል ማለት ነውና የበቆሎ ዱቄት በጣም አረቦች ይጠቀሙታል። እዩ፣ በጣም ኮሪያዎች ለፊታቸው ለጸጉራቸው እነሱ እንደ ባህል ስለለመደባቸው በጣም ነው የሚጠቀሙት። ያው እኛም እንግዲህ እየተጠቀምን ነው፣ ውጤቱንም እያየን ነው፣ እየመሰከርን ነው። የበቆሎ ዱቄት ለፊት ለጸጉር በጣም ቆንጆ ነው። ጸጉር በጣም ጥቁር ነው የሚያደርገው፣ ያምራል። ዛላው ወፍራም እንዲሆን ያደርጋል፣ ለስላሳ እንዲሆን ያደርጋል። በጣም አሪፍ ነው። ስለዚህ አያችሁት እንዴት እንደወፈረ፣ እሳት ላይ እንደነበረ ቀጠን ያለ ነበር እንዳልኳችሁ ነው። በጣም የመወፈር ባህሪ ያለው። ስለዚህ በቀጭኑ ብትተውት አሪፍ ነው። እና ደግሞ ኮርንስ ይሄንን የኮርን ዱቄት ልትቀቡ ካሰባችሁ አንቺም ከሆነ ወይ ልጅሽንም ለመቀባት ስታስቡ እሷን ሬዲ አድርጋችሁ እናንተም ሬዲ አድርጋችሁ ወዳው ሳት የሆነ ሙቀቱ ሳይለቅ በጣም ወፍር ብሎ ልድልድ ሳይል ተቀቡ። አሁን እኔ እሷን ሬዲ አድርጌያታለሁ። በቃ ይሄን ስገለብጥ እሷ ቁጭ ብላለች ማለት ነው። እንዳላቆየው ይወፍራል፣ ችግር የለውም። ሙቀው አድርጋችሁ ማለስለስ፣ ቀጠን ማድረግ፣ ለዘግ ማድረግ ትችላላችሁ። ግን ሌላ ስራ ከሚሆን ሬዲ ሆናችሁ እናንተ ወዲያው ሙቀቱም እያለ ትንሽ ሙቀት ስላችሁ እንግዲህ ዋርም አለ አይደለ፣ ብዙም የማይጎዳ ለሰውነት ለቆዳ እንደዛ ማለቴ ነው። ስለዚህ በጣም በተደጋጋሚ ቀቡት። የቡና ቅባት ነበረኝ፣ ቪዲዮ ማየት ትችላላችሁ። ፕሮፋይሌን ተጭናችሁ ማየት ይችላል። እዚህ ጋር ደግሞ የጥቁር አዝሙድ አሁን በቅርብ ነው የለቀኩላችሁ። እኔ እሷን ቆጥቤ ማለት ነው፣ ምርጥ ውድ ቅባት ስለሆነች እኔ የጨመርኩት። እንግዲህ ቅባት ምንድነው የጨመርሽው ያው ጥያቄ እንትን እንዳይል ነው። እኔ ያለኝን ቅባት ነው የጨመርኩት። እናንተ ያላችሁን ቅባት መጨመር ትችላላችሁ። ያላችሁን ቅባት ኖርማል ነው። ማስክ ስትጠቀሙ ቅባት ግዴታ ስለሆነ ነው የምጨምረው፣ ግዴታ ነው። እዚህ ጋር እንግዲህ የማማየን ጸጉር እያያችሁት ነው፣ መላጣ ነበረ። ስለዚህ እዚህ መላጣ ጸጉር ላይ ማልቀባት ነገር የለም፣ ማልሞከረው ነገር የለም። ስለዚህ እናንተም እንደዛ አድርጉ፣ ለእናንተም ተቀቡ። 40 ደቂቃ ካቆየኋት በኋላ ነው ያጠብኳት። 40 ደቂቃ 30 ደቂቃ በቂ ነው። በቃ 25 ደቂቃ በኋላ ምንም አያስፈልግም ያን ያክል ማስክ። ስለዚህ እንደዛ አድርጉ። ቪዲዮውን እስከ መጨረሻው ተከታተሉ። በሌላ ቪዲዮ እስከምንገናኝ